ዓለማችን አንደኛ ቲክቶከር ካለማችን ማለት ነው ከአንደኛ ቲክቶከር ጋር የፍቅር ግንኙነት ጀምሬ ነበር። ከካቢ ጋር ማነው? ከካቢ አንደኛም አንደኛው ቲክቶከር ካቢ ነው። እሱ ጋር ልክ ነው። እኔ ካቢ የሚሆን ጋቢም ችግር የለው። ግን በምን አጣሉሽ? አይ በምን አጣሉሽ አይደለም። ምኑን ወደድሽው? ሶሪ ነው ያው ብዙ ነገሩን ተወድለታል። ብቻ ምን ያህል ጊዜ አብራችሁ ቆያችሁ? ኦልሞስት አመት ከምናምን። የት ነው የሚኖረው? ለንደን ነበር ነው። የት ከተማ? ሰፈሩ ለንደን። እዛው ለንደን ነው። ምን ያህል ጊዜ ቆያችሁ? አመት ከምናምን ይሆናል። አንተ አብራችሁ ሮዚ ግን እንትን ፖስት አድርገሽዋል አይደል? የሆነ ቦታ ቢች ዳር የሆነ ሰዓት ላይ ሜንሽን አድርጌው ነበር። ወይሸት ነው አይቋት ሰኔ ጠይቃና ለምን እኔ ቲክቶክ አላወቀውም። ካቢንም አያውቀውም ቲክቶክም የለውም። እንዳላስፈላቸው ቲክቶክ አለኝ ግን 1000 ምናምን ተከታይ ያለኝ ሰው ካቢ የሚባለው በፎሎ ብዛት አንድ ሺህ ቀላል አለ። በረከት እኮ ያውቀዋል። እኔ ተከታይ ማውቀው እንዲህ የሚለው ልጅ ነው አባቢ። ያ ጥቁር ረጅም ልጅ እንደዚህ የሚል ልጅ የሆነ ነገር ሲሳሳት ሆነ አሳይቶ እንደዚህ አይደለም እንዴ? ጣሊያን ነው። አይ ለንደን ነበር የተወሰነ ጊዜ የሚኖረው ነበር። እና በቤት ኪራይ ነው ወደዚህ ሄደው ለራስ የመጣ ፍቅር አይደለም። መጀመሪያ እንደው ባህሪው ምንድነው? እስኪ ንገሪኝ። በጣም ትሁት ነው። ምን ይወዳል? አይ ቀልድ እንኳን ብዙም አይደለም፣ ግን ጥብስ ይወዳል። ይገርማል። አስተምጆ ነበር። የምን ጥብስ? የበግ ኩላሊትም ሊሆን ይችላል። ብቻ ጥብስ አጥበግባ ነግራኛለች እንዴ? የበሰብሎ ነገር አለ ምዛማለ ጥብስ ወይ አስለምጆ ነበር እኔና ከሮዚ ምኗን እንደምወድላት ታውቃለህ? ኮንፊደንስ እንዴ ስትዋሽ። ኧረ በፍጹም አይነግራናለሽ። ለምን ዋሻለሁ? አሳያቸው ሞባይልሽን አስጥተሽ አሳያቸው። ሞባይሉን የፍቅር ግንኙነት ነው ያልሽኝ? የፍቅር ተነጋገሩ። አይደለም ልጠይቃችሁ እኔ ምን ያንሰኛል ነው ከሱ ጋር ቦን እንዴ? ተበልጭበታል። አንቺን የመሰልሽ እንዴ? አይደለም። አሁን እኮ ማለት ነው ማሰብ ያለባቸው እኛ ኢትዮጵያ ውስጥ ያው ቲክቶከሮች ማለት ነው 1.7 ሚሊዮን ማለት በጣም ቱ ማች ለኔ ማለትም ላይክ ውጪ ላይ ብንሆን ኢንተርናሽናሊ የሚያሳውቀን ነገር ነው። እዚህ ኢትዮጵያ ውስጥ ስለሆነ ነው 1.7 ትንሽ የረከሰው እንጂ በጣም በቃ ላይክ ትልቅ ተከታይ የሚባለው እና ሶሻል ሚዲያ ላይ አንድ ላይ አይቻችሁ አላውቅም። የመጀመሪያ አንቺ እንደ አይን እንዳይገባ ሶሻል ሚዲያ ላይ አይን እንዳይገባ አይደለም ጀስት አይደለም። አንቺ የሶሻል ሚዲያ ኢንፍሉዌንሰር ነሽ፣ እሱም እንደዛው ዓለም ላይ አንቺ ሀገር ውስጥ እሱ ዓለም ላይ ሶ ሁለታችሁ ስትጣበሱ ፎር ሹር ፖስት ታረጉ ነበር። አናረግም። ለምን ፖስት እንዳላደረጋችሁ ታውቂያለሽ? ውሸት የግል ሚስጥር ሮዚዬ፣ እኔ የግል ሚስጥር ነው። አንደማመጥ ግዴ ሮዝ የተደማመጣችሁ አይደለም። ይኸውልህ የግል ሚስጥሬን እኔ ፖስት አድርጌ አላውቅም። ላይክ የግል ሚስጥር ስለ ቦይፍሬንድ ምናምን ነገር ይዤ እኔ ቦይፍሬንድ ነው አውቁልኝ ብዬ አላውቅም እስከዛሬ ድረስ። የትኛው ነው እንዴ? ካቢ እሺ ነገር በቃ በእንግሊዘኛ አስረጁ። እንደውም ለበረከት ሲጀመር እውነት ቢሆን እኛን ለማስረዳት አትደክሚ ነበር። በረከት አዳምጣ ወይ ስለማከብራችሁ ነው ጥያቄያችሁን የምመልሰው። እሺ ተነጋገሩ እናንተ። ለምን ፎቶ ቪዲዮ ታሳየን? ፎቶ ወይ ቪዲዮ ታሳየን? አናረግም ማለት እኮ አናረግም። አናረግም ማለት ስለዚህ ዜዶ ምን አለ? ውሸት ሰሌ ተከትሏል። ለምንድን ነው ውሸት የምትለው? አንድ ጊዜ ቆጸጥ ስለተከራከራችሁ ዮና ተከራከረ። በቃ እሱስ ማገር ሮዚ ከዓለማችን አንደኛው ቲክቶከር ማለት ብዙ ፎሎ ያለው የዓለማችን አንደኛ ቲክቶከር ከሆነው ካቤ ወይም ተነሽ የፍቅር ግንኙነት ጀምረን ነበር ያለችውን ፍልፍሉ ሰሌና ዜዶ ውሸት ነው ብለዋል። እኔ እንደውም ሚዜ ልሆን ነግራኝ ነበር። ቴንክ ዩ። አሁን ሮዚ ያወራችው ነገር እውነት ነው ውሸት ነው? እጅን እንዲያርግልኝ ለኔ እንዲያርገው ግለጠው። እውነት ነው።